ሊያም ሮዝኒየር የቼልሲ አዲስ ዋና አሰልጣኝ ሆነ። አዲስ ዘመን በስታምፎርድ ብሪጅ። የቼልሲ እግር ኳስ ክለብ ሊያም ሮዝኒየር እንደ ክለቡ አዲስ ዋና አሰልጣኝ መሾሙን በይፋ አስታውቋል። 41 ዓመቱን የደረሰው እንግሊዛዊ አሰልጣኝ ከክለቡ ጋር እስከ 2032 ድረስ የሚቆይ ረጅም ጊዜ ውል ፈርሟል። ይህ ሹመት ቼልሲ በፕሪሚየር ሊግና በአውሮፓ ውድድሮች ውስጥ እንደገና ኃይሉን ለማሳየት የሚያስችለው አዲስ ጅምር መሆኑን ያመለክታል። ሮዝኒየር ወደ ስታምፎርድ ብሪጅ የመጣው ከፈረንሳይ ሊግ 1 ክለብ ኤስቲያስ ንጓጆ ሲሆን ይህ ክለብ እንደ ቼልሲ በጎጌሴ ባለቤትነት የሚተዳደር ነው። በስትራስቡርግ የነበረበት ጊዜ ቡድኑን ከ19 ዓመታት በኋላ ለመጀመሪያ ጊዜ ወደ አውሮፓ ውድድር በማስገባት ትልቅ ስኬት አሳይቷል። ከዚህ በፊትም በኮቶቴ ዋና አሰልጣኝ ሆኖ እንዲሁም በቫይታ ቮይቴሪ አሰልጣኝነት ሚናዎች ላይ ተሳትፎ ነበር። ሹመቱን ካረጋገጠ በኋላ ሮዝኒየር ቼልሲን መምራት ትልቅ ክብርና ትህትና እንደሚሰማው ገልጿል። በክለቡ መግለጫ ውስጥ ቼልሲ ልዩ መንፈስና የውጤት ታሪክ ያለው ክለብ ነው በማለት አሸናፊ ባህልን፣ ቡድንነትንና ግልጽ የጨዋታ መለያ ለመገንባት እንደሚሰራ አስረድቷል። የቼልሲ እግር ኳስ ክለብ ዋና አሰልጣኝ መሆኔ ትልቅ ክብርና ትህትና ይሰማኛል ሲል ሮዝኒየር ተናግሯል። ይህ ክለብ ልዩ መንፈስና የሽልማት ታሪክ አለው። ቡድኑና ደጋፊዎቹ መካከል ጠንካራ ግንኙነት መገንባት ስኬት ለማምጣት ቁልፍ እንደሆነም ጨምሯል። ቼልሲ ክለቡ ሮዝኒየርን እንደ ግልጽ የጨዋታ አስተሳሰብ ያለውና ተባባሪ ቡድኖችን በፍጥነት የሚገነባ አሰልጣኝ በመግለጽ አድንቆታል። የተጫዋቾች እድገት ቢሆንም አስፈላጊ መሆኑን በመጠቀም ክለቡ ለዋንጫ መፋለም እንደሚቀጥል አስንቶ ገልጿል። የሮዝኒየር ሹመት ከኤንዞ ማሬስካ መልቀቅ በኋላ ተፈጥሯል። ቼልሲም ረጅም ጊዜ የሚያስቆይና ክለቡን ወደ የቀድሞ ክብሩ ሊመራ የሚችል አሰልጣኝ ለመምረጥ ፈጣን ውሳኔ ወስኗል። 41 ዓመቱ ብቻ ቢሆንም ሮዝኒየር ዘመናዊ አስተሳሰብ፣ የታክቲክ ዕውቀትና የመሪነት ብቃት ያለው አሰልጣኝ እንደሆነ ተቆጥሯል። ከረጅም ጊዜ ውሉ ጋር በስታምፎርድ ብሪጅ የሚጀምረው ይህ አዲስ ጉዞ ቼልሲ ደጋፊዎች በትልቅ ተስፋ የሚከታተሉት ይሆናል።